አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀያት ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ? ያለው አልሐምዱሊላህ። እንግዲህ ዛሬ አብረን እስቲኻላ እንስራ ለዋፍጥር የሚሆን ማለት ነው። በጣም የሚወዱት ምግብ ነው። ከሚወዱት ምግባቸው አንዱ ነው ማለት ነው እና እኔ እስቲ አብረን እንስራ። የሸህረል ወህዳ አህለን የሸህረል ቁርአኑ አህለን የሸህረል ጉፍራኑ አህለን የሸህረት ተውባ አህለን 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 ያ ረመዳን አህለን አህለን። እንግዲህ ይኸው እዚህ ጋር ነክሬ እያወጣሁት ነው። ሀሊብ እና ንስካፋ ነው የተጠቀምኩት። 2 ማንኪያ ንስካፋ ተጠቅሜ ውሃው ላይ በጥብጬው ነው እንትን ያደረኩት ማለት ነው። መጀመሪያ ያው እንግዲህ አዲስም ስለሆንኩ እየረሳውኝ ነው የምቀርጽላችሁ ማለት ነው። እዚህ ጋር ያው እንዳያችሁት ነክሬ እያወጣሁት ነው ማለት ነው። እኔ የተጠቀምኩት 4 እንትን ነው ማለት ነው። 4 ብስኩት ነው የተጠቀምኩት ማለት የታሸገ 4 ተጠቅሜ ያለው። እናንተ ደግሞ ትንሽም የሳጫቸው ያኔ ሳጭ ነው የሚሉት አረብ ያለን እና ደግሞ የሱ በቃ እናንተ የምትፈልጉት አክል እናንተ ነው የምታውቁት። እኔ ግን ይሄ ነው ተጠቀምኩት። ትልቅ ነው ሳጬ ማለት ነው። ቤተሰብ ብዛት ስላለ አይበቃም ብዬ ማለት ነው። እናንተ ግን በመጠናችሁ ልክ ይሄ ይበቃል እያላችሁ መስራት ትችላላችሁ ማለት ነው። ይኸው ቢያንስ እየደረደርኩት ነው እየነካሁት፣ በኋላ ሲበላ አይደርቅም ማለት ነው። ለስለስ ይላል። ይኸው ሀሊብ እዚህ ጋር 2 ማንኪያ ነው የተጠቀምኩት ማለት ነው። ሀሊብ 2 ማንኪያ ተጠቅሜ ውሃ ደግሞ በልኩ አድርጌ በጥብጫለሁ ማለት ነው። እንዳያችሁት ሀሊብ ተጠቅሜ ይኸው ልኩን እያያችሁ ነው የምታደርጉት እናንተ የመጠናችሁን አክል። እኔ ግን ይሄ ይበቃኛል ማለት ነው። ለጊዜው ይሄ ይበቃኛል። እንደዚህ ትበጠብጡታላችሁ እንዳይጓጉል። ያው ትፈጩታላችሁ በእርግጥ ግን እንዳይጓጉል ነው። በዚህ አይነት መልክ ትጠቀሙታላችሁ። በነገራችን ላይ አዲስም ስለሆንኩኝ በምግብ ዙሪያ ብዙ ጊዜ መጥቼ አላቅም ወደ ዩቲዩብ። ግን ኢንሻአላህ የሰው ልጅ እያየ ነው እንትን የሚለው ማለት። ይሄ ደግሞ ስኳርም ጣዕም አለው ማለት ነው። ይሄ ነገር ስኳር ጣዕም አለው፣ ይጠቅማቸዋል ማለት ነው። ተጠቀሙት። እንትን ላይ ኬክ ላይ አንዳንድ ነገር ላይ ይጨምሩታል እነሱ። የስኳር ጣዕም ነው ማለት ነው። እኔ ስኳር አልጨምርም፣ እንደዚህ አይነት ነገሮች ነው የምጨምረው ማለት ነው። እናንተ ግን የቤታችሁ ያለ ነገር ይጠቅማል ያላችሁ ነገር መጨመር ትችላላችሁ። እና በዚህ አይነት በደንብ አድርገን እንመታዋለን ማለት ነው። እንመታዋለን በደንብ አድርገን ማለት ነው። እንዳይረጭ ብዬ መጀመሪያ እያነቃነቁት ነበር፣ በራሴ ነው እንትን ያልኩት የነበረው። ግን በዚህ አይነት መልክ በደንብ አድርጎ ይታሻል። እንዳያችሁት በደንብ አድርጌ እያሸሁት ነው ማለት ነው። ሹት ማለት ነው። በደንብ አድርጋችሁ የሚገርማችሁ 1 2 አይነት 3 አይነት ነው የምሰራው። ግን ለእናንተም 2 3 ከማሳያችሁ አንድ ነገር ባሳያችሁ ይሻላል ብዬ ነው የምቀርጸው ማለት ነው። እና ለወደፊት ደግሞ ጸዳ ባለመልክ እንድሰራላችሁ ኢንሻአላህ ተስፋ አለኝ። አሁን ግን ያው መዳሜም ትመጣለች ብዬ እያልኩ ነው እንትንም ሰራላችሁ ያለው። ሰዎች ልጆቹ መጡ፣ መዳም መጣች፣ ማን መጣ እያልኩኝ እየተሳቀቅኩ ነው የምሰራላችሁ። ኢንሻአላህ ዱአ አድርጉልኝ። ለወደፊት በራሴ በቤቴ በደንብ በብዙ ነገር እንደምመጣ ተስፋ አለኝ። ዱአ አድርጉልኝ ያ ረበል ዓለሚን። አላህ ከማዳም ቤት ያውጣንና የራሳችን ይወፍቀንና በራሳችን ቤት እንግዲህ ሰርተን እናሳያችሁ ማለት ነው። እንግዲህ ስግደት ማለት ከባድ ነው። እንለወጣለን ብለን ወጥተን በእንደዚህ አይነት ነገርም ራሱ መስራታችን ትልቅ ነገር ነው ማለት ነው። ኢንሻአላህ እና አበረታቱኝ፣ ሰብስክራይብ አድርጉኝ። በእንደዚህ አይነት መልክ እየፈጨሁት ነው ማለት ነው። ይሄው በእንደዚህ አይነት በደንብ እያሸሁት ነው። እናንተም ያው ሰዓት ይዛችሁ በደንብ አድርጋችሁ ነው እስከሚወፍር ድረስ ማሸት አለባችሁ። በደንብ አድርጋችሁ ማሸት አለባችሁ በእንደዚህ አይነት መልክ ማለት ነው። ይሄ ደግሞ ከረሜል ይባላል። ያው ከረሜል በብዙ በወተት አድርገን ፍሪጅ አድርገን አስገብተንም እንጠቀመዋለን። በቀደም ሰርቼ ማሳይቻችኋለሁ። ከረሜል የሚባለው እንደ ስኳር ነው። እሱም ስኳርነት ጣዕም አለው። የተዘጋጀ ነው። የተመጣጠነ ነገር አለው ውስጡ ላይ ማለት ነው። ስኳር አንጨምርም። እነዚህ ነገር ከጨመርን በኋላ እኔ የምጠቀመው 3 ነው። እናንተ እንደ አቅማችሁ እንዳሰራራችሁ መጠቀም ትችላላችሁ። 2 ጨምሬያለሁ፣ ግን እኔ 3 ይበቃኛል ብዬ 2 ይበቃኛል ብዬ ደግሞ ሀሳብ ይቀየራል። ያቀረብኩት ግን የ3 ነበረ ማለት ነው። እንዳያችሁት ያው እየተረጨብኝ ነው፣ ግን ሸፈን አድርጌዋለሁ በእጄ ማለት ነው።
እና አበረታቱኝ የኔ ቤተሰቦች፣ የኔ ውድ እንቁ ቤተሰቦች አበረታቱኝ። ቪዲዮ እስከ መጨረሻ እዩልኝ ማለት ነው። ካበረታታችሁኝ አለንልሽ አይዞሽ ካላችሁኝ በተለያየ ምግብ እመጣለሁ፣ እሰራለሁ። የሰራሁት የሚጠቀሙት ነገር እንግዲህ ወደ እናንተ ለማምጣት ዝግጁ ነኝ። እዚህ ጋር ቀላቅየዋለሁ፣ እንዳያችሁት በደንብ አድርጌ አዋህጀዋለሁ ማለት ነው። አዋህጀዋለሁ ማለት ነው። እና እዚህ ጋር በቃ ይሄን ከጨመርኩ በኋላ ግሽጣ ነው የሚጠብቀኝ። ግሽጣ ነው የምጨምረው። ከፍቼ እኔ ያዘጋጀሁት ትንንሹ 2 ትልቁ 2 4 አዘጋጅቼ ነበር፣ ግን የሚበቃኝ የሚመስለኝ በዚህ አይነት 2 ነው የሚበቃኝ ማለት ነው። እናንተም የምትችሉት ይሄ ይበቃል የምትሉት ማድረግ ትችላላችሁ። ያው ለቪዲዮም አክል ነው እያሳየኋችሁ ማለት ነው። እኔ ግን 2 ይበቃኛል። ይሄ ይሁን ይሄኛው 2 ይሁንልኝ ለኔ። ትልቁና 2 ትልልቁ ይሆንና ትንንሹ ይቅርብኝ እና ትልልቁ ልጠቀመው ማለት ነው። ምክንያቱም የኔ ሳጭ ትልቅ ነው ማለት ነው። እንግዲህ ያው 2ቱን ተጠቅሜ ያለው አንድ አርግ ያለው አንድ ይቀረኛል። ይሄ ነገር ደግሞ በጣም ነው የሚጣፍጠው። በነገራችን ላይ ያው ፍሪጅ ነው የሚገባው፣ ፎሮን አይደለም የሚገባው። ፍሪጅ ታቀዘቅዙትና ሲቀዘቅዝ ነው የሚያወጡት የሚበላው። ሀላ የሚባለው እንደዛ ነው። ያው ሙያ በእናት ቤት አይደለም የሚለመደው፣ በእናት ሆድ አይደለም የሚለመደው። ያው ሙያ ይለመዳል፣ ማይለመድ ነገር የለም። እና በርቱ፣ ጠንክሩ። እንደዚህ ከሰራችሁ እንደዚህ አይነት ነገር ከተለማመዳችሁ ለደሞዛችሁም አሪፍ ነው። ለቤታችሁ፣ ለትዳራችሁ፣ ለቤተሰባችሁ በጣም ሙያ ማለት በጣም ትልቅ ነገር ነው። መልመድ የተሻለ ነው። በትንሽ ትንሽ ነገር ትምህርትም ቢሆን በትንሽ ብለን እያለን ነው እየሄድ ነው ማለት ነው። እና ማይለመድ ነገር የለም ማለት ነው። እና አትፍሩ፣ ስሩ፣ ሞክሩት፣ ትለወጣላችሁ። ደሞዛችሁን፣ ክፍያችሁም ደህና ይሆናል ማለት ነው። እና እኔ ማበረታቱኝ ከእናንተ ጋር እንድጠነክር እንድሰራ እና ዱዓ አድርጉልኝ። ለኔም ለእናንተም ዱዓ አደርጋለሁ። ኢንሻአላህ በአላህ ፍቃድ ሰርተው ተጠቃሚ አላህ ያድርገን። ረመዳናችንም ለብራችን ብለን አደል ሳይሆን አጅር የምናገኝበት አላህ ያድርገን። እንግዲህ ለአላህ ብዬም እወዳችኋለሁ። ወዳችሁ ፈቅዳችሁ ሰብስክራይብ የምታደርጉኝ፣ ላይክ የምታደርጉኝ፣ የምታበረታቱኝ በጣም እጅግ በጣም ነው ማመሰግነው። ይሄው በእንደዚህ አይነት መልክ መትቼዋለሁ እኔ ማለት ነው። እናንተም በደንብ አድርጋችሁ መምታት ይኖርባችኋል ማለት ነው እንዲቀላቀል። እና እዚህ ጋር ደግሞ ምን አዘጋጅቻለሁ? ጅብና አለኝ ማለት ነው። 2 ጅብና አለኝ። እኔ 2 ነው የምጠቀመው። እናንተ አንድ መጠቀም ትችላላችሁ። እኔ ግን እዚህ ጋር 2 ነው የምጠቀመው። ለምን? የኔ እቃ ትልቅ ነው ማለት ነው። ሌላ ጊዜ 1 ነው የምጠቀመው። እናንተ ግን 1ም 2ም 3 መጠቀም ትችላላችሁ። ያው ብዙ ጊዜ በነገራችን ላይ ይሄ ነገር አረብ ሀገር ነው መሰለኝ የሚታወቀው። እኔ ሀገር ላይ በነገራችን ላይ አይቼው አላውቅም። ግን ሰው ሀገር ከመጣሁ በኋላ ነው ይሄ መስራት የለመድኩት። ራሱ ምግብ መስራት የለመድኩት፣ እንደዚህ የተለያየ ነገር መስራት የለመድኩት አረብ ሀገር እያለሁ ነው ማለት ነው። ባይለመድ ነገር የለም ማለት ነው። እና ለክፍያችሁን በተለይ 10 ዓመት 20 ዓመት 30 ዓመት ስትኖሩ ምግብ መስራት ያለመዳችሁ እህቶች አላችሁ ማለት ነው። ልመዱ። ቀላል ነው። ኮንፊደንስ ነው የሚጠይቀው ማለት ነው ለምንም ነገር። ይሄው በእንደዚህ አይነት መልክ ይበቃኛል አይበቃኝም እስቲ እናያለን። ይሄው ሳጪ ብታዩ በጣም ትልቅ ነገር ነው። የኔ ትልቅ ነው፣ የእናንተ እስቲ ራሳችሁ ታውቃላችሁ ማለት ነው። እና አበረታቱኝ ቤተሰቦች፣ ሰብስክራይብ አድርጉኝ፣ በተለያየ ቪዲዮ እንድመጣላችሁ አበረታቱኝ። ኢንሻአላህ ወደፊት በተሻለ መልክ እንደምመጣ በጣም እጅግ በጣም እርግጠኛ ነኝ። ለአላህ ብዬ ደግሞ እኔ ወዳችኋለሁ። አላህ ይውደድልኝ። በጣም ነው የምወዳችሁ። አክብራችሁ ወዳችሁ ፍቅራችሁ ሰብስክራይብ የምታደርጉኝ እንወዳችኋለን። እዚህ ጋር ይኸው ንስካፋ አለኝ። ከላይ ንስካፋ ነስነስ ስላደርግበት ብዬ ነስነስ አደረኩበት ማለት ነው። እንዳያችሁት ለከረሩ እንዲያምር ማለት ነው። በእንደዚህ አይነት መልክ አያችሁት? ዋው ደርሶ በእንደዚህ አይነት መልክ። ግን በነገራችን ላይ ፍሪጅ ታስገባው አላሳየኋችሁ ማለት ነው። ሰዓትም ስለሄደብኝ አልቀረጽኩትም። ፍሪጅ አስገብቼው ነው ማለት ነው። በረዶ ቤት ትንሽ አስገብቼዋለሁ። ወይ ከታችም ወይ ከላይ ማድረግ ትችላላችሁ። ለቤቱ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሁሉም ቪዲዮ እንድለቅ እንዲመጣላችሁ እስቲ የት ነበረች እንድትሉኝ ስለምፈልግ ነው። እና አበረታቱኝ፣ ላይክ አድርጉልኝ። ለአላህ ብዬ እወዳችኋለሁ። እንግዲህ በተለያየ ቪዲዮ እንደምመጣ እርግጠኛ ነኝ። ቪዲዮ ሰራለሁ። አበረታቱኝ። ከእናንተ የሚጠበቀው ላይክ የሚለው ላይክ መንካት፣ ሼር የሚለው ሼር የምትነኩልኝ ላይክ